ዲያስፖራው የት ነው መዋለ ንዋዩን ማፍሰስ ያለበት? በውጭ ሀገር የሚኖሩ በሚሊዮን የሚቆጠሩ ኢትዮጵያውያን ሌት ተቀን የሚለፉበት አንድ ትልቅ ህልም ይዘው ነው። እርሱም በስደት ያገኙትን ዶላር፣ ዩሮ ወይም ፓውንድ ወደ ሀገር ቤት ልከው ለራሳቸው ወይም ለቤተሰቦቻቸው የሚሆን አስተማማኝ መጠለያ መገንባትና ቋሚ ሀብት ማፍራት ነው። ነገር ግን በናፍቆትና በቅንነት የሚጀምረው ይህ ህልም መሬት ላይ ያለው እውነታ ድብቅ አሰራሮችና የህግ ስርዓቶችን በሚገባ ካላጠኑት በአንድ ጀንበር ወደ ትልቅ ኪሳራና እንባ ሊቀየር ይችላል። ብዙ የዲያስፖራ አባላት ለዓመታት የቆጠቡትን ገንዘብ አስተማማኝ ባልሆኑ ሪል ስቴቶችና ደላሎች እጅ ላይ ጥለው ዛሬም ድረስ ፍርድ ቤት ሲመላለሱ እንመለከታለን። ታዲያ በውጭ ሀገር የሚኖሩ ኢትዮጵያውያን በአዲስ አበባ ወይንም በክልል ከተሞች እንዲሁም ሌሎችም ስፍራዎች ቤት መግዛት በሚፈልጉበት ጊዜ ሊያስተውላቸው የሚገቡ ዋነኛ የህግና የፋይናንስ ጥንቃቄዎች ምንድን ናቸው? ዛሬ ራሳችሁን ከጥልቅ ቀውስ የምትጠብቁባቸውን 4 ወሳኝና ሰፊ ነጥቦች በጥልቀት እንመለከታለን። የመጀመሪያው በህጋዊ ወኪል በኩል መዋዋል ወይንም የውክልና ወጥመዶች ናቸው። ዲያስፖራው ቤት በሚገዛበት ጊዜ በአካል ሀገር ውስጥ ስለማይገኝ አብዛኛውን ጊዜ ስራዎችን የሚያከናውን በቤተሰብ በቅርብ ዘመድ ወይም በወዳጅ ጓደኛ ውክልና አማካኝነት ነው። እዚህ ጋር ነው የመጀመሪያውና ትልቁ የህግ ስህተት የሚፈጸመው። እውነት ነው፣ ለቤተሰብ ያለው እምነት ከፍ ያለ ቢሆንም የሀገሪቱ የቤት ገበያ መዋቅር ግን ከስሜት በላይ ጥንቃቄ ይፈልጋል። በስሜትና በታማኝነት ብቻ ለዘመድ የሚሰጥ ጠቅላላ የውክልና ስልጣን ጀነራል ፓወር ኦፍ አቶርኒ በኋላ ላይ ንብረቱ በእርሶ ስም ሳይሆን በሌላ ሰው ስም እንዲመዘገብ ወይም የተላከው ገንዘብ ለቤት መግዣ ሳይሆን ለሌላ የግል ጥቅም እንዲውል ትልቅ በር ሊከፍት ይችላል። ጥንቃቄው መጀመር ያለበት ከውክልና ሰነዱ አዘገጃጀት ላይ ነው። ለወኪሉ የሚሰጠው ስልጣን የተወሰነ ወይም ስፔሲፊክ መሆን አለበት። ለምሳሌ ውክልናው ለእገሌ ሪል ስቴት ኩባንያ በተመረጠው ሳይት ላይ ክፍያ ለመፈጸም ብቻ የሚያገለግል ተብሎ መገደብ አለበት። ወኪሉ የእርሶን ስም በንብረት ባለቤትነት ላይ ከማስገባት ውጪ ንብረቱን የመሸጥ የመለወጥ ወይም በባንክ የማስያዝ ስልጣን እንዳይኖረው በሕግ መወሰን አለበት። ከዚህም በላይ በውል ስምምነቱ ላይ ዲያስፖራው ብቻ ወክሎ የሚከራከር የሕግ ባለሙያ ወይም ጠበቃ መቅጠር ነገ ሊመጣ የሚችለውን ማንኛውም የውል መጣስ አስቀድሞ ለመከላከል ፍጹም ግድ ይላል። ሁለተኛው የባንክ ዝውውር ህጋዊነትና የጥቁር ገበያ ወጥመዶች ናቸው። ሁለተኛውና እጅግ አደገኛ የሆነው የፋይናንስ ጥንቃቄ የገንዘብ ዝውውር ስርዓትን ይመለከታል። በአሁኑ ሰዓት ብዙ አልሚዎች ወይም መደበኛ ደላሎች ዲያስፖራው ገንዘቡን በጥቁር ገበያ ምንዛሬ እዚህ በላኩልን ሰው በኩል በብር ክፈሉን፣ የዶላር ዋጋው ስለሚወደድባችሁ ይሄ ይሻላል ወይም በውጭ ሀገር ባለን አካውንት አስገቡልን በማለት ሊያባብሉ ይችላሉ። ይህ ፍጹም ሊወገዝ የሚገባው ትልቅ ወጥመድ ነው። አንደኛ፣ ይህ አሰራር በሀገሪቱ ህግ መሰረት እንደ ከባድ ወንጀል የሚያስቀጣ የህገ ወጥ ገንዘብ ዝውውር ወይም የገንዘብ ማሸሽ መኒ ላውንደሪ ወንጀል ነው። ሁለተኛና ከሁሉም በላይ አደገኛው ነገር ነገ ከኩባንያው ጋር አለመግባባት ቢፈጠርና ጉዳዩ ወደ ፍርድ ቤት ቢሄድ በህጋዊ ባንክ በኩል ወደ ሪል ስቴቱ የገባ የገንዘብ መረጃ ባንክ ትሬል ከሌላችሁ ገንዘብ የመክፈላችሁን እውነታ በህግ ፊት ማረጋገጥ ፍጹም የማይቻል ይሆንባችኋል። በፍርድ ቤት ፊት ቀርባችሁ በጥቁር ገበያ ነው የከፈልኩት ማለት አትችሉም፣ ምክንያቱም ራሱ ወንጀል ነው። ስለዚህ ማንኛውም ክፍያ በህጋዊ መንገድ በኢትዮጵያ ንግድ ባንክ ወይም በሌሎች ፍቃድ ባላቸው ባንኮች በኩል በዲያስፖራ አካውንት ወይም በቀጥታ በውጭ ምንዛሬ ወደ ድርጅቱ ህጋዊ አካውንት ብቻ መግባትና ማረጋገጫ ደረሰኝ ስዊት አድቫይስ መያዝ አለበት። ሶስተኛው የሪል ስቴት ኩባንያውን የውጭ ምንዛሬ ፍቃድ ማረጋገጥ። በአሁኑ ሰዓት በሀገራችን ባለው አዲስ የኢኮኖሚና የፋይናንስ ማሻሻያ መሰረት የተወሰኑ የሪል ስቴት ኩባንያዎች ከዲያስፖራው በቀጥታ በውጭ ምንዛሬ ሽያጭ እንዲያካሂዱና የውጭ ምንዛሬ አካውንት እንዲከፍቱ በህግ ተፈቅዶላቸዋል። ነገር ግን ይህ ፍቃድ ለሁሉም ኩባንያዎች የተሰጠ አይደለም። በገበያው ላይ ያሉ አንዳንድ ትናንሽ አልሚዎች ይህ ፍቃድ ሳይኖራቸው የዲያስፖራውን ዶላር ለመሳብ ማስታወቂያዎችን ይሰራሉ። ዲያስፖራው በዶላር ወይም በዩሮ ክፍያ ከመፈጸሙ በፊት ያ የተመረጠው ኩባንያ የውጭ ምንዛሬ በቀጥታ ለመቀበል ከመንግስት ወይም ከብሔራዊ ባንክ የተሰጠው ህጋዊ ፍቃድ ወይም ፐርሚት መኖሩን በአይኑ ማረጋገጥ አለበት። ይህ ካልሆነ ግን ኩባንያው ነገ በህግ ቁጥጥር ስር ቢወድቅ የእርሶም መዋለ ንዋይ አብሮ አደጋ ውስጥ ይገባል። በተጨማሪም በውጭ ምንዛሬ ለሚከፈሉ የዲያስፖራ አባላት የሚሰጡ የዋጋ ቅናሾች፣ የቅድሚያ የማህበረሰብ መብቶችና ጥቅማ ጥቅሞች በቃላት ብቻ ሳይሆን
በውል ስምምነቱ ላይ በግልጽ በጽሁፍ መስፈራቸውንና መፈረማቸውን ማረጋገጥ ተገቢ ነው። አራተኛው የቦታ ይዞታና ከእገዳ ነጻ መሆኑን ማጣራት። በውጭ ሀገር ሆናችሁ በማህበራዊ ሚዲያ ማስታወቂያ ስታዩ ወይም የሽያጭ ወኪሎች በስልክና በቪዲዮ ሲያነጋግሯችሁ ሁሉም ነገር ፍጹም ትክክልና ህጋዊ ይመስላል። የተሰሩ ዲዛይነሮች ያለቁ ሳይቶች ምስሎች ሊያሳዩአችሁ ይችላሉ። ነገር ግን በቃላትና በፎቶግራፍ ብቻ ታምኖ በሚሊዮን የሚቆጠር የውጭ ምንዛሪ ማፍሰስ የለበትም። ገንዘብ ከመክፈለው ወይም የመጀመሪያውን ውል ከመፈረሙ በፊት በሀገር ውስጥ ባለው ህጋዊ ወኪሎ ወይም በህግ ባለሙያው አማካኝነት የቦታው ካርታ ቁጥር ወይም ታይትል ዲድ ተወስዶ በከተማው መሬት አስተዳደር ዘንድ መመርመር አለበት። ቦታው ሪል ስቴቱ ግንባታ ለመጀመር ከባንክ ለወሰደው ብድር በዋስትና የተያዘ ሞርትጌጅ መሆን አለመሆኑን ማረጋገጥ እጅግ ወሳኝ ነው። ምክንያቱም ኩባንያው ብድሩን ካልከፈለ ባንኩ ህንፃውን ሊወርሰው ይችላል። ከዚህም በላይ ቦታው በፍርድ ቤት እገዳ የሌለበት ወይም ከመንግስት የመሰረተ ልማትና የኮሪደር ግንባታዎች ጋር የማይጋጭ መሆኑን አስቀድሞ በህግ ማረጋገጥ ዲያስፖራውን ከእድሜ ልክ ኪሳራና ከማያልቅ የፍርድ ቤት ክርክር ይታደጋል። ውድ ተመልካቾቼ በውጭ ሀገር ሆኖ በትውልድ ሀገር ላይ ሀብት ማፍራትና የራስን አሻራ ማስቀመጥ ትልቅ ኩራትና በረከት ነው። ነገር ግን ይህ ህልም እውን የሚሆነው በከፍተኛ የህግና የፋይናንስ ጥንቃቄ ሲመራ ብቻ ነው። ስሜትና እምነትም ወደ ጎን አድርገን በህግና በአሰራር ስንመራ ሀብታችንም ሰላማችንም እየተጠበቀ ይሆናል። እርሶስ በውጭ ሀገር የሚኖሩ የዲያስፖራ አባል ኖት? በአዲስ አበባ ቤት ለመግዛት ሲያስቡ የገጠማችሁ ፈተና፣ የተሰጣችሁ የተስፋ ቃል ወይም ያላችሁ ስጋት ምንድን ነው? በኮሜንት ያካፍሉኝ። ይህ ወሳኝ መረጃ በውጭ ላሉ ወገኖቻችንና ወዳጆቻችን ሁሉ እንዲደርስ ቪዲዮውን በማጋራትና ቀጣይ ትልቅ የፋይናንስና የቢዝነስ ትንተናዎች እንዲደርሷችሁ ገጻችንን በመከታተል አብረውን ይቆዩ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።